ዛሬ በእንግሊዝ ፕሪሚየር ሊግ በተለይ አርሰናል ከዌልስ የነበረው ጨዋታ በጣም ፈታኝና ድራማ የተሞላበት ጨዋታ ነበር። አርሰናል ዛሬ ተቸግሮም ቢሆን 3 ነጥብ ይዞ ወጥቷል። እናም ስለ ጨዋታው ሁኔታ ስናው ሁላችንም እንዳያችሁት የመጀመሪያው 45 ደቂቃ ላይ ዌልስ ጥቅጥቅ ብለው በመከላከል አርሰናል ምንም አይነት ጎል እንዳያገባ እንዳያስቆጥር ሳይሆን ኦን ታርጌት እንዳይሞክር ጥርቅም አድርገው 45 ደቂቃውን ጨረሱ። እንደውም በተቃራኒ ዌልሶች የተሻለ የጎል ሙከራ ያደረጉበት አጋጣሚ ይሄ አጋጣሚ ነበረ። ፕሪሚየር ሊግ ዴቪድ ራያ ነው እንጂ የመጀመሪያውን 45 ደቂቃ 1-0 እየመሩ ወደ መልበሻ ክፍል የሚያመሩበት አጋጣሚ ነበረ። በዛ አጋጣሚ ግን ዴቪድ ራያ ነው ኳሱ። እናም በዚህ መልኩ 45 ደቂቃ አለቀ። ሁለተኛ 45 ደቂቃ ተጀመረ። አርሰናል 1-0 መምራት ጀመረ። አሁንም 1-0 እየመራ ሞከረ። ሁለተኛ ጎል ለማስቆጠር አልቻሉም። በተቃራኒ ዌልሶች ኳስ ለመቆጣጠር ሞከሩ። ኳሱን ተቆጣጠሩ። አርሰናል በመከላከል እንደገና ወደ ኋላ ለመከላከል ሞከረ። ድራማው ተመላሙት መልኩ በ90ኛው ደቂቃ ላይ ዌልሶች ያን ጎል አስቆጠሩ። ይሄ የማይታመን ነው። እኔ ስናገር አሁን የዋሸው ነው የሚመስለው፣ እንደውም ራሱ የሚያሳምን አይመስልም፣ ግን ደግሞ ሆኗል። ሁላችንም እንዳየነው ነው። 90 ደቂቃ ላይ ጎል በማስቆጠር ወደ አቻነት ተመልሰው ዌልሶች በጣም ድራማ የተሞላበት ጨዋታ ነበረ። ግን ደቂቃ ሳይቆይ በሳካ ጥረትና በጋብሪኤል ጄሱስ ተቀይሮ በገባው ጋብሪኤል ጄሱስ ውስጥ የተሞከረው ኳስ ምንም እንኳን በሱ ባይመዘገብ እንኳን ኦን ጎል ሆኖ ተቆጠረ እንጂ ወደ 2-1 መሪነታቸውን መልሰው ተረከቡ። አርሰናል 3 ነጥብ በጣም ያስፈልገው ነበር፣ በጣም ያስፈልገው ነበር። ለማንኛውም ግን በጣም አስቂኝ አስገራሚ ድራማ የተሞላበት ምሽት ነበረ ለአርሰናል። በጣም አስፈላጊ የሆነ 3 ነጥብ ይዞ እንዲወጣ ሆኗል። በስተመጨረሻ ዌልስ እንዲህ ሲጫወት አይቼው አላውቅም። እንዲህ ሰግቶ ሲጫወት ዌልስን አይቼ አላውቅም። ለመናገር እንዲህ ሲሰግጥ በጭራሽ አላየሁትም። የዛሬው የተለየ ነበረ። በተረፈ